አንድን አሴት እንዴት ነው በፈለጋችሁበት ሰዓት ባይና ሴል እያላችሁ መግዛትና መሸጥ የምትችሉት ምንም አይነት ፈላጊ ባይኖረው እንኳን? ይሄንን በጣም በቀላሉ እንዲገባችሁ አድርጌ አስረዳችኋለሁ። ሰሞኑ እንደዚህ አይነት ጠቃሚ ቪዲዮ እየለቀኩላችሁ ነው። ነገር ግን አካውንቴ እየተጎዳ ስለሆነ ኮፒ ሊንክ እና ፎሎ እያደረጋችሁ ዋናው መልሳችን የምናገኘው እዚህ ጋር ነው። እነዚህ ማርኬት ሜከርስ ይባላሉ። ማርኬት ሜከርስ ይሄ አሴት ትሬድ ከሚደረግበት ኤክስቼንጅ ጋር ሄደው በማንኛውም ሰዓት ለመግዛትና ለመሸጥ ስምምነት ያደርጋሉ። ይሄ ማለት አንድን አሴት መግዛት ስትፈልጉ ገና ሻጭ መፈለግ የለባችሁም፣ ለመሸጥ ስትፈልጉ ደግሞ ገና ገዢ መፈለግ የለባችሁ ማለት ነው። እነሱ ምን ያተርፋሉ ካላችሁ ዋናው ነገር በአንድ ጊዜ ኦርደር ቡኩ ላይ ሁለት ዋጋ ነው ፖስት የሚያደርጉት። የመጀመሪያው አስክ ፕራይስ ነው፣ ሁለተኛው ቢድ ፕራይስ። ማለትም አንድ አሴት ለመግዛት የሚጠይቁት ዋጋ ይሄ ነው፣ ለመሸጥ ደግሞ የሚጠይቁት ዋጋ ይሄ ነው። እዚህ መካከል እንግዲህ የምትገኘው 27 ሳንቲም እና 24 ሳንቲም የ3 ሳንቲም ዲፍረንስ የእነሱ ትርፍ ናት ማለት። ይሄ ትርፍ በቀን ሚሊዮን ጊዜ ሲሰራ በጣም ብዙ ብር ነው የሚመጣው። እናቺ በመግዣና በመሸጫ ዋጋ መካከል ያለች ልዩነት ምን ትባላለች? ስፕሬድ። ባይዞ ይቺ ስፕሬድ ሁል ጊዜ የ3 ሴንት ልዩነት አይለችም። ዲፍረንሱ ሊሰፋም ሊጠብም ይችላል እንደ ሁኔታው። እነዚህ ፈርሞች እንግዲህ ስራቸው ይሄ ብቻ አይደለም። ለማርኬቱ ሊኩዊዲቲ ፕሮቫይደር የምንላቸው እነዚህ ናቸው። የፈለጋችሁትን ያክል ገንዘብ ይዛችሁ ይሄን አሴት ለመግዛት ብትመጡ ለመሸጥ ዝግጁ ናቸው። በተቃራኒው ደግሞ የፈለጋችሁትን ያክል አሴት ይዛችሁ ብትመጡ ሁል ጊዜ ለመግዛት ዝግጁ የሆነ ካሽ አላቸው። ለማንኛውም ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ። ስለ ክሪፕቶ ከረንሲ ደግሞ መማርና እዛ ላይ መስራት የምትፈልጉ ከሆነ እዚህ ጋር ሜንሽን ያደረኩላችሁን ቪዲዮ ማየት እንዳረሱ።